ሆኖች ናቸው ሁለቱም አንዳርጋቸው ጽጌም እኮ የመናዊ ነው አዳሪ እኮ ነው ያዳሪ ልጅ እኮ ነው ነጋዴ ነው ባህያ እየነገዱ ነው የመጡት እኮ ቤተሰቦቹ አዲስ አበባ ውስጥ ስለተወለደ ነው አንዳርጋቸው ጽጌ ዘሮቹ ፈለጋ የመን ሄዶ እኮ ነው በዛ በኩል እኮ ነው ወያኔ ጋር ተቀላቅሎ የመጣ 83 የጀዋር መሐመድ አባት እኮ የመናዊ ነው መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም ማን ነው አባቱ አባቱ አይታወቅም አባቱን እሱ ማያውቅም እንኳን እኔ ተሰኝ ዛሬ ከባድ ስለዚህ አንድ ነገር ልንገርህ 4 ሰዎች በቅርብ ጊዜ ይሞታሉ ነብዩን እንዴ ነብይ አይደለም ቢሆንስ ምን ይተርፈኛል ማለት ሱፍ አስራለሁ ስለብሻለሁ ከረባት አስራለሁ ኳን ምንድነው የሚጎለኝ የግድኔ በካራቴ አናቴን ብዬ ወይ በካራቴ ወይ በጥፊ ብዬ ልጣልድ አሽሙር መሆኑ ነው እሺ ተሰኝ ቀጥል ወይስ ዘይት ልሽጥል ይሄ አይደለም እያልኳለሁ እስቲ አራቱን እሺ ተሰኝ ጉርነታ አንዳርጋቸው ጽጌ በቅርብ ጊዜ ይሞታል ፈነዳርቶ መሳይ መኮንን ሬዲሱ ተረጋግጦለታል 6 ወርም የሚቆይ አይመስልኝም መሳይ አልቆለታል በምን ማረጋገጥ አልቆለታል የለም ጉበቱ የለውም ፌኛው ፌል አድርጓል አንጀቱ በስብሷል ከየት አገኘን መረጃ ምን ግልጽ እኮ ነው ውሻ የራሷን አታውቅም ለፍየል ጭራሽ ወደ ታች አርግ ያለች አሉ ስለ ኢትዮጵያ ሁሉ ጊዜ ስለ ኢትዮጵያ መንግስት ይደሰክራሉ እነሱ ስለ ኢትዮጵያ ህዝቦች ማለቅ ይደሰክራሉ የኢትዮጵያ ህዝቦች ደም ተሰብስቦ መጠጥ ጠጥቶ መሰለ ጉበታቸው የፈራረሰነኝ የኢትዮጵያ ህዝብ የኦሮሞ ህዝብ ደም የወጣቱ ደም ግማሹን የህንድ ፓስታ አሳክሏል እንደና ጀዋሩ ጥቁር ጽማቹን ሳናይ እኮ ሽበት ጨረሰው ጀዋርን አይተካል ፎቶን አዛዝን ታች ወርዶ ቆሼ ውስጥ ሲታይ ጦልጎ ያን ብርቱካን የሚመስለው ፊት የኦሮሞ ህዝብ ደም ገና ይመዛቸዋል ይመዘምዛቸዋል ጠዝጥዞ መዝምዞ ያራግፋቸዋል የሌላውም ሰው ደም እኮ እየፈሰሰ ነው የሁሉም እበልጥ ግን ነው ያልኳለሁ በጀዋር አማካኝነት የኦሮሞ ወጣት የኦሮሞ ህዝብ ደም ፈሷል የሌላውም ኦሮሚያ ውስጥ የነበሩት ብሔረሰቦች ሀብት ንብረት ወድሟል ያ ሁሉ የጀዋር ችግር ነው ጀዋር የሚያመጣው ችግር ነው በነገራችን ላይ አንዳርጋቸው ጽጌና ጀዋር መሐመድ ዘመዳሞች መሆናቸውን ታውቃለህ የመናውያኖች ናቸው ሁለቱም አንዳርጋቸው ጽጌም እኮ የመናዊ ነው አዳሪ እኮ ነው ያዳሪ ልጅ እኮ ነው ነጋዴ ነው ባህያ እየነገዱ ነው የመጡት እኮ ቤተሰቦቹ አዲስ አበባ ውስጥ ስለተወለደ ነው አንዳርጋቸው ጽጌ ዘሮቹ ፈለጋ የመን ሄዶ እኮ ነው በዛ በኩል እኮ ነው ወያኔ ጋር ተቀላቅሎ የመጣ 83 የጀዋር መሐመድ አባት እኮ የመናዊ ነው መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም ማን ነው አባቱ አባቱ አይታወቅም አባቱን እሱ ማያውቅም እንኳን እኔ ተሰኝ ዛሬ ከባድ ስለዚህ ሁሉም ልደቱን ተመልከት አንድ ተንሸራታች ሞባይል ታውቃለህ ልደቱ የሚባለው የድሮ 71 ልደቱ ነው የሚባለው 1997 እነ ብርሃኑ ነጋ ምናምን ሰብስቧቸው እና ኃይሎሻል ሰብስቦ እነ ብርቱካን ሚደቅሳ ሰብስቦ እስር ቤት አስከትቶ ለራሱ ሸራተን ገባ ዳፈኛ ነው እያልኩ ሁሌ እሱ በቃ ተንሸራታች ነው እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች የእርቅ አሰራር ስርዓት ይሄን መቼ ነበር ልናስብበት የሚገባው ስለ እርቅ አሰራር ስርዓት
ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይሄን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድን የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችንን መቁረጥ ያለበት። ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይህ ምክር ቤት መዋየት አይመጥንም። ለምክር ቤቱም እንትን አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተከበሩ አፈ ጉባኤ በአጠቃላይ ጉዳዩ ላይ ያጠፍጣፋ ጧት ጠፋ ይላል የሀገራችን ሰው። 17 ባንክ ቁጭ ብለን ሲዘረፍ፣ መንግስት ባለበት ሀገር ሲዘረፍ፣ በሀብት ራሱን ሲያጀልት ይሄ ዘራፊ ገዳይ ቡድን